የደስታ መሰረቱ እግዚአብሔር ነው ወገኖች። ግን አንድ ነገር ልንገራችሁ፣ በሐዘናችሁ በደስታችሁ ሁሉ ጊዜ አድራሻችሁ እግዚአብሔር ብቻ ይሁን። ምክንያቱም ሐዘንም ደስታም ሁኔታ ነው። ማግኘት ማጣት ሁኔታ ነው። ከፍታ ዝቅታ ሁኔታ ነው። እግዚአብሔር ግን ከሁኔታ በላይ የሚገኝ አምላክ ነው ወገኖች። ሁሉ ጊዜ በስፍራው የሚገኝ ሐቅ አለ። ሁሉ ጊዜ ባድራሻው የሚገኝ ሐቅ አለ። እሱ ምንድነው ካለን እግዚአብሔር ነው። እግዚአብሔር የደስታን ጽዋ ለሁላችን ይስጠን። ልናዝን እንችላለን። ታመን ሊሆን ይችላል። ሞት በተደጋጋሚ በራችንን አንኳኩቶት ሊሆን ይችላል። ደሞዛችን አላደርስ ብሎ ተሰቃይተን ሊሆን ይችላል። ግን ምንም እንኳን በለስ ባታፈራ አይደል ያለው፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችን መብልን ባይሰጡ፣ ላሞችን በጋታ ውስጥ ባይገኙ፣ እኔ ግን በማን ደስ ይለኛል? በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አድርጋለሁ። ሁሉ ጊዜ በእግዚአብሔር ደስ ይለን። መንፈሱ ይርዳን። ወስብሐት ለእግዚአብሔር።